እግዚአብሔር ይመስገን። ማቴዎስ ወንጌል ምዕራፍ 26 ላይ ደግሞ በወስዳችሁ ማቴዎስ ወንጌል ምዕራፍ 26 ላይ ይሄ ደግሞ ትንሽ ለየት ባለ መልኩ ደግሞ እዚህ ጋር ተቀምጧል። ማቴዎስ 26 የሚገርም ነው። ቁጥር 52 ላይ ማቴዎስ 26 ቁጥር 52 መጽሐፍ ቅዱስ የያዛችሁ ቼክ ልታደርጉ ትችላላችሁ። ምን ይላል? Then said Jesus unto him, put up again thy sword into his place. ሰይፍህን ወደ ሰገባው አስገባው የሚለው ቦታ ላይ ምንድነው የሚለው? Return his sword, put again thy sword into his place ነው የሚለው። ሂስ ነው የሚለው ወደ እርሱ ወደ ሰገባው። እንግዲህ ሰይፍ ምን ተብሏል? እርሱ ተብሏል እዚህ ጋር into his place ነው የሚለው። ስለዚህ ለካ ሰይፍ አካል አለው ብለን አንድ ፐርሰን ነው እንበለው። his place into its place አይደለም into his place ነው የሚለው። ስለዚህ ይህንን ማየት ይቻላል። ራእይ መጽሐፍ ምዕራፍ 1 ላይ ደግሞ ወስዳችሁ ምዕራፍ 1 ቁጥር 16 ላይ ስለዚህ ለማየት ሞክረናል። እንዲሁ ዝም ብሎ ነው ሳያነቡ ነው ምናምን የሚለው ብዙ የሚያስኬድ ሳይሆን ለማጥናት በደንብ ሞክረናል። ስለዚህ እርሱ ስለተባለ አንድ ነገር ፐርሰን ነው አካል ነው እንበል የሚለው ነገር ስለማያስኬድ ነው እንጂ ስላላነበብን አይደለም። እሱ ዝም ብሎ እንደዛ አይነቱ ትችት ምንድን ነው የሚባለው በአማርኛ? ዝም ብሎ ጋጠ ወጥነት ነው፣ ስነ ስርዓት ማጣት ነው ብዬ ነው የማስበው። ምን ይላል? and he had in his right hand 7 stars። ስለ ክርስቶስ የሚያወራው ቦታ ላይ ነው። ራእይ መጽሐፍ ምዕራፍ 1:16 ላይ and out of his mouth went a sharp two-edged sword and his countenance was the sun shines in his strength ነው የሚለው። the sun shines in his strength። እዚህ ጋር ደግሞ ፀሐይን ሂስ ብሏታል፣ እርሱ ብሏል ፀሐይ። ስለዚህ ፀሐይም ደግሞ ፐርሰን ናት እንበል። እግዚአብሔር ይመስገን። እንዲያውም እኛ ፀሐይን በሴት ነው አንቺ ነው የምንላት። እዚህ መጽሐፉ ላይ ራእይ መጽሐፍ 1:16 ስታነቡ the sun shines in his strength ብሎ ነው የሚያስቀምጠው። ስለዚህ ፀሐይ ሂስ ስለተባለች ፐርሰን ናት የሚል ደፋር ሊኖር አይችልም። ሌላው ዕብራውያን መጽሐፍ ምዕራፍ 9 ላይ ይህንን ልስጣችሁና በጣም ብዙ ስለሚሆን ለምሳሌ ያክል ይህንን ከጠቀስኩላችሁ እናንተ ሌላውን ልታጠኑ ትችላላችሁ። ሀሳቡን ከያዛችሁ በቂ ነው። ጥናቱን እናንተ ማካሄድ ትችላላችሁ። ዕብራውያን መጽሐፍ ምዕራፍ 9 ቁጥር 14 ላይ ምን የሚል ቃል አለ? እግዚአብሔር ይመስገን። How much more shall the blood of Christ, who through the eternal Spirit offered himself without spot to God. How much more shall the blood of Christ, የኢየሱስ ክርስቶስ ደም who through eternal spirit በዘላለም መንፈስ offered himself ነው የሚለው። ደሙ ራሱን ሰጠ የሚለው ላይ himself ብሎ ነው ደሙን የሚያስቀምጠው። ስለዚህ ደሙም himself ስለተባለ ደም የሚባል ፐርሰን አለ ልንል ነው ማለት ነው። እንግዲህ በዚህ መልኩ ደሙን ራሱን himself ብሎ አስቀምጦታል። ራሱን ለእግዚአብሔር ያቀረበ የክርስቶስ ደም የሚለው ማለት ነው። ራሱን ለእግዚአብሔር ያቀረበ የክርስቶስ ደም የሚባል ሌላ አካል አለ እንዴ? ራሱን የሚያቀርብ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ሊናችሁን ከሞተ ስራ ያነጻ ይሆን የሚለውን ሂምሰልፍ ብሎ ያስቀምጣል። ሂም ብሎ ነው ያስቀምጣል። ስለዚህ መጽሐፍ ቅዱሳችን ፐርሰኒፊኬሽን የምንለው ነገር በዚህም መንገድ አለ ማለት ነው። ሂም ሂስ የሚባሉ ነገሮች እኛ ኖርማሊ ፐርሰን ወይም አካል ለሆኑ የምንሰጠውን አካል ላልሆነ ፐርሰናል ላልሆነም ይጠቀማል ማለት ነው መጽሐፍ ቅዱስ። እግዚአብሔር የተመሰገነ ይሁን። ብዙ አሉ እንደዚህ የፐርሰኒፊኬሽን ቃላቶችም አሉ። ለምሳሌ ኃጢአት ጸንሳ ሞትን ትወልዳለች ይላል። አሁን መጸነስ የሚለው እኛ የምናውቀው መጸነስ ፐርሰን ሊያደርገው የሚችለው ነገር ወይም ደግሞ አካል ያላቸው ነገሮች ሊያደርጉት የሚችሉት ነገር ነው መጸነስ። ስለዚህ ምንድን ነው ሌሎችም አሉ፣ ብዙ ጥቅሶች ናቸው ያሉት። እግዚአብሔር የተመሰገነ ይሁን። ሀሳቡ ምንድን ነው? የፐርሰኒፊኬሽን የሚባለው ሀሳብ ማለት ነው ለእኛ ለአካል ሲሰጥ የለመድናቸው በእኛ ቋንቋ አካል ላለው ነገር ወይም ፐርሰን ለሆነ ነገር ብቻ ስንሰጥ የለመድናቸውን ነገሮች ወደ መጽሐፍ ቅዱስ ስንመጣ ግን ፐርሰን ላልሆኑ ሊጠቀም ይችላል። ያ ፐርሰኒፊኬሽን ይባላል እንጂ ፐርሰን አይባልም ማለት ነው። ስለዚህ መንፈስ ቅዱስን መጽሐፍ ቅዱሳችን እንደ ጣት የሚመስለውን ሁሉን የሚችል አምላክ እስትንፋስ ብሎ የሚመስለውን የልዑል ኃይል ባንቺ ላይ ይመጣል ብሏታል ማርያም ታስታውሱ ከሆነ ብሎ የሚመስለውን ሁሉን የሚችል የአምላክ እስትንፋስ ብሎ የሚገልጸውን ቀንድ ብሎ የሚገልጸውን ዓይን ብሎ የሚገልጸውን መንፈስ ቅዱስ መጽሐፍ ቅዱስ እርሱ ብሎ ሊገልጸው ይችላል። አሁን ጣትን እርሱ ብሎ በማለቱ አካላዊ ይሆናል ወይ? አካል ይሆናል ወይ? እግዚአብሔር ይመስገን። በመጀመሪያ ደረጃ ራሱን የቻለ ሌላ ከአብ በተለየ አካል የሚኖር ሌላ አካል ቢሆን ኖሮ እነዛ ቅድም የጠቀስኳቸው መንፈስ ቅዱስን ለመግለጽ መጽሐፍ ቅዱስ ያስቀመጣቸው ቃሎች በሙሉ ትክክል አይሆንም።
አንድ ራሱን የቻለን አካል ጣት ብሎ ሊገልጸው አይችልም። ራሱን የቻለን አካል እስትንፋስ ብሎ ሊገልጸው አይችልም። ራሱን የቻለን ሌላን አካል ሌላን ፐርሰን ቀንድ ብቻ አይን ብቻ እያደረገ ሊገልጽ አይችልም ማለት ነው። ስለዚህ መንፈስ ቅዱስን ሌላ አካል ሌላ ፐርሰን ማድረግ መጽሐፍ ቅዱስን በአግባቡ ያለማጥናት ችግር ነው። ለተወሰኑ ጥቅሶች የተጋለጡ ወገኖቻችን ናቸው ወደ እንደዚህ አይነት ድምዳሜ የሚመጡት። ያነበቧቸው እነሱ የሚጠቅሷቸው እነዚያ ጥቅሶች ብቻ ነው እንጂ አጠቃላይ መጽሐፍ ቅዱስ ስለመንፈስ ቅዱስ ምን ብሏል የሚል ጥናት ቢያደርጉ ኖሮ ሌላ አካል ድምዳሜ አይ ተናገረ ስለሚል በቃ አካል ልስተው ላይ ያለ ሌላስ ተናገረ የሚል ነገር የለም ወይ? አካል ያልሆነ ግን ተናገረ ተብሎ የተጠቀሰ የለም። ያ መታየት አለበት። መሰከረ፣ መንፈስ ቅዱስ መሰከረ። ኦኬ መሰከረ የተባለ ሌላ ነገር የለም። እኔ እንጃ። እኔ ማውቀው መሰከረ ለምሳሌ እኛ ፍርድ ቤት ምናምን ይሏቸዋል። መጽሐፍ ቅዱስ ላይ ያለው የሚለው ነው እንጂ መታየት ያለበት። ለምሳሌ አንድ ሰው ፍርድ ቤት መሰከረ ማለት ራሱን የቻለ ሰው መሆን አለበት። ራሱን የቻለ ሰው ካልሆነ ፍርድ ቤቱ ራሱ አይቀበለውም ይሏቸዋል። መንፈሳዊ ቦታ ላይ ስለ መንፈስ ቅዱስን አካል ለማድረግ በሚነገር ንግግር ላይ ፍርድ ቤት ቆሞ ሲመሰክር አይተህ ከሆነ ለምሳሌ እኔ ጠበቃ ነበርኩኝ። ኧረ ባትሆን ይሻላል። እንዴት መጽሐፍ ቅዱስ ልታናግረኝ? መጽሐፍ ቅዱስ እየተነጋገርን ባለንበት ላይ አንተ ጠበቃ ስለሆንክና ፍርድ ቤት ሲቆም የምታያቸው ሰዎች ለምስክርነት የሚመጡ ሰዎች ራሳቸውን የቻሉ አካላት ስለሆኑ መንፈስ ቅዱስንም በአንተ ጥብቅና እንድተረጉምልህ እንዴት ትፈልጋለህ? እንዴት ይሆናል? በጭራሽ ሊሆን አይችልም። እና እንደዚህ ሌላ የራሳቸውን ፕሮፌሽን ይጠቅሳሉ። የአንተ ፕሮፌሽን ለመንፈሳዊው እዚህ መንፈሳዊ ቦታ ላይ ዋጋ የለውም። እግዚአብሔር ይመስገን። መንፈሳዊውን ነገር ከመንፈሳዊ ነገር ጋር ነው የምታስተያየው። ስለዚህ መጽሐፍ ቅዱሳችን የሚመሰክረው መንፈሱም እንደሚመሰክር ውሃው ይመሰክራል፣ ደሙም ይመሰክራል። እግዚአብሔር የተመሰገነ ነው። ስለዚህ እነዚህ ነገሮች በሙሉ በሚታዩበት ጊዜ መንፈስ ቅዱስ ሌላ አካል ሳይሆን ሌላ አጽናኝ ነው። ከአብ የሚወጣ ነው። እግዚአብሔር የተመሰገነ ነው። ከአብ የሚወጣ ሆኖ ጣት ተብሎ ሊገለጽ ይችላል። እጅ ተብሎ ሊገለጽ ይችላል። ሁሉን የሚችል የአምላክ እስትንፋስ ተብሎ ሊገለጽ ይችላል። የልዑል ኃይል ተብሎ ሊገለጽ ይችላል። አይን ተብሎ ሊገለጽ ይችላል። ቀንድ ተብሎ ሁሉንም እነዚህን ስታያቸው የሁለንተና ክፍል የአንዱ መለኮት የሁለንተና እንጂ ከአንዱ አሉ ከሚባሉ አካላት ሌላ ተጨማሪ አካል አድርገን እንድናየው የሚያሳይ ተጨማሪ አካል ጣት ተብሎ ሊገለጽ አይችልም። ሌላ ተጨማሪ አካል ወይም ተጨማሪ ፐርሰን እስትንፋስ ተብሎ ሊገለጽ አይችልም። ስለዚህ በዚህ ደረጃ መጽሐፍ ቅዱስ ያስቀመጠውን ሁሉንም መጽሐፍ ቅዱስ ያስቀመጠውን ነገር በምናይበት ጊዜ መንፈስ ቅዱስ ከአብ የሚወጣ የእውነት መንፈስ እንጂ ከአብ በተለየ አካል የሚኖር ሌላ አካል ሌላ ፐርሰን ወደሚል ድምዳሜ እንድንሄድ መጽሐፍ ቅዱስ አይጋብዝም የሚለውን እንድናየው ነው። በጣም ብዙ ሰዎች የእርሱ የሚለውን ነገር መጽሐፍ ቅዱስ የሚጠቀምበትን የቃላት አጠቃቀም አለመረዳት በብዛት ስለማይ ያንን ግልጽ ለማድረግ ነው ማለት ነው። እንግዲህ ይህንን ለዛሬ በዚህ ላጠቃልና ጥያቄ ይዛችሁ ለመጣችሁ ሰዎች እድል ልስጥ። እግዚአብሔር ይመስገን።